በጣም ስማርትና ፈጣን ከሆናችሁ በቀላሉ ትመልሳላችሁ። በዛሬው ቪዲዮ ወደ 10 የሚሆኑ አእምሯችሁን የሚፈትሹና ፈታኝ የሆኑ የእንቆቅልሽ ጥያቄዎችን ይዤላችሁ መጥቻለሁ። ከአስሮቹ ስንቱን እንደምታገኙ ኮመንት ላይ ጻፉልኝ። እንዲሁም ደግሞ ቤት ቦታ ሆናችሁ ይህን ቪዲዮ እንደምትመለከቱት ኮመንት ላይ ትጽፉልኛላችሁ። ከመጀመሪያው ነው የምንጀምረው። እስከ መጨረሻው እንዳያችሁትና እንደሞከራችሁት እርግጠኛ ሁኑ። ወደ ቪዲዮ የመጀመሪያው ጥያቄ እዚህ ጋር ከምትመለከቱት ከአምስት ሰዎች አንደኛዋ ሞታለች፣ አራቶቹ የቆሙት ናቸው ማለት ነው። ስለዚህ ከአራቶቹ አንደኛው ገዳይ ነው ማለት ነው። ስለዚህ ከአራቱ ገዳዩ ማን ነው? እናንተ በደንብ አድርጋችሁ ከተመለከታችሁ ታገኙታላችሁ። 10 ሰከንድ አላችሁ። ገዳዩ የትኛው ነው? ገዳዩ ቁጥር 3 ላይ ያለው ነው ማለት ነው። ምክንያቱም ሌሎቹ በጣም ተደናግጠው እሱ ደግሞ ጸጥ ብሎ ምንም ሳይመስለው ቆሟል ማለት ነው። ሶስተኛው ገዳዩ ነው ማለት ነው። በትክክል ካገኛችሁ በጣም አሪፍ፣ ወደ ቀጣዩ እናመራለን። ሁለተኛው ጥያቄ 4 ሰዎች በአውሮፕላን ወደ ሌላ ቦታ እየተጓዙ ነው። አራቶቹም ተቀምጧል። ከአራቶቹ መካከል ግን አንደኛው ሞቷል። ሌሎቹ ግን እየተንቀላፉ ነው። የትኛው እንደሞተ በምንድን ነው የምታውቁት? 10 ሰከንድ ይሰጣችኋል። በትክክል ካገኛችሁ አእምሯችሁ በጣም ፈጣን ነው ማለት ነው። ስለዚህ ማነው የሞተው? ከአራቱ ማነው የሞተው? 10 ሰከንድ አላችሁ። በጣም አሪፍ፣ ሰዓታችሁ አልቋል። ከአራቱ ሰዎች የሞተው ቁጥር 2 ላይ ያለው ነው ማለት ነው። ምክንያቱም እንደምትመለከቱት በሌሎቹ ላይ ምንም ዝንብ የለም። በሁለት ቁጥር ላይ ያለው ሰውዬ ላይ ብዙ ዝንቦች እየተንዛበቡ ነው ማለት ነው። ስለዚህ ሰውየው ሞቷል ማለት ነው። እንደ ሞተ የምታውቁት በዝንቦቹ ነው ማለት ነው። በትክክል ካገኛችሁ በጣም አሪፍ፣ ካላገኛችሁ ግን ቀጣዩን ለማግኘት ሞክሩ። ሶስተኛው ጥያቄ 3 ሰዎች የፖሊስ ልብስ ለብሰው መንገድ ዳር ላይ ፖሊስ ስቴሽን ላይ ቆመዋል። ከሶስቶቹ ግን አንደኛው ፖሊስ አይደለም፣ እያስመሰለ ወይም እያጭበረበረ ነው። ስለዚህ እናንተ የትኛው ፖሊስ እንዳልሆነ ወይም ትክክለኛ ያልሆነው ፖሊስ የትኛው እንደሆነ በምን ታውቁታላችሁ? 10 ሰከንድ ይሰጣችኋል። በደንብ ፈትሹ። ሰዓታችሁ አልቋል። ትክክለኛ ያልሆነው ፖሊስ ሲ ላይ ያለው ነው ማለት ነው። ምክንያቱም ደረቱ ላይ ምንም የፖሊስ ልብስ አርማ የለውም ማለት ነው። ስለዚህ እያጭበረበረ ያለው ሲ ላይ ያለው ነው ማለት ነው። ቤተሰቦቻችን በትክክል ካገኛችሁ በጣም አሪፍ፣ ካላገኛችሁ ግን ቪዲዮአችን ላይክ አድርጉልኝ። ወደ ቀጣዩ ፈተና። ቀጣዩ ፈተና ደግሞ 4 ሴቶች የሙሽራ ቬሎ ለብሰው አበባ ይዘው በጣም በሚያምር በአትክልት ቦታ ላይ ቆሞ ፎቶ ምናምን እየተነሱ ነው። ከአራቶቹ መካከል ግን አንደኛዋ ትክክለኛ ሙሽራ አይደለችም። በምንድን ነው የምታውቁት? ወይም ትክክለኛ ሙሽራ ያልሆነችው የትኛዋ ናት? 10 ሰከንድ አላችሁ። በደንብ ፈትሹ። ሰዓታችሁ ተጠናቅቋል። ከአራቶቹ ትክክለኛ ሙሽራ ያልሆነችው የትኛዋ ናት? ትክክለኛ ሙሽራ ያልሆነችው ቢ ላይ ያለችው ናት። ምክንያቱም ሌሎቹ ከአንገታቸው ጋር ወርቅ አላቸው ወይም የአንገት ሐብል አድርገዋል፣ በእጃቸውም ላይ አለ። እሷ ጋር ግን አንገቷ ላይ ምንም ወርቅ የለም ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። ወደ ቀጣዩ ፈተና። ቀጣዩ ፈተና ደግሞ 4 ሼፎች በኩሽና ውስጥ ምግብ እያዘጋጁ ነው። አራቱም የሼፍ ልብስ ለብሰዋል። ከአራቶቹ ግን አንደኛው ትክክለኛ ሼፍ አይደለም። ስለዚህ ትክክለኛ ሼፍ አለመሆኑን የምታረጋግጡበት ምን አይነት ምክንያት አላችሁ? በደንብ መርምሩ። የያዙትም ነገር እንደገና ደግሞ ካጠገባቸው ያለውን ነገር ተመልክታችሁ የትኛው ሼፍ እንዳልሆነ ወይም ሼፍ ያልሆነው የትኛው እንደሆነ አውጡ።
10 ሰከንድ ይሰጣችኋል። በደንብ ሞክሩ። ትክክለኛ ሼፍ ያልሆነው ሲ ላይ ያለው ነው ማለት ነው። ምክንያቱም ቢላዋ የያዘበት አያያዝ ትክክል አይደለም፣ አከታተፉም ትክክል አይደለም ማለት ነው። ስለዚህ ሼፍ መስሎ የገባ እንጂ ሼፍ አይደለም ማለት ነው። ስለዚህ መልሱ ሲ ነው ማለት ነው። በትክክል ካገኛችሁ በጣም ጥሩ። እስካሁን ስንት እንዳገኛችሁ እንዳረሱ። ወደ ቀጣዩ ፈተና። ቀጣዩ ፈተና ደግሞ 4 ተማሪዎች በክፍል ውስጥ ፈተና እየተፈተኑ ነው። ከአራቱ ተማሪዎቹ ግን አንደኛዋ እየኮረጀች ወይም ፈተና እየሰረቀች ነው። እንዴት እየሰረቀች እንደሆነ ፈትሻችሁ የምታገኙት ግን እናንተ ናችሁ። እኔ የሚሰጣችሁ 10 ሰከንድ ብቻ ነው። በ10 ሰከንድ ውስጥ የትኛዋ እየኮረጀች እንደሆነ ከነ ምክንያቱ ታወጣላችሁ ማለት ነው። ሰዓታችሁ ተጠናቋል። እየኮረጀች ያለችው ወይም እየኮረጀ ያለው ተማሪ ቢ ላይ ያለው ነው ማለት ነው። ምክንያቱም በእጁ ላይ አጠሬራ ወይም ጽሁፎችን በእጁ ላይ ጽፎ ገብቶ ከዛ እየኮረጀ ነው ማለት ነው። ስለዚህ ካገኛችሁ በጣም አሪፍ ነው። ካላገኛችሁ ግን በጣም በቀላል ጥያቄ ነው እየተሸወዳችሁ ማለት ነው። አሁን ወደ ሌላው ጥያቄ እንሄዳለን። እስካሁን ስንት እንዳገኛችሁ እንዳረሱ። ሌላው ፈተና ደግሞ 4 ዴሊቨሪ ስራ ወይም ፖስታ ወይም እቃ ማድረስ ስራ የሚሰሩ ሰራተኞች አሉ። ከአራቱ መካከል ግን 3ቶቹ ትክክለኛ ሰራተኛ ናቸው። አንደኛው ግን እያጭበረበረ ወይም የእነሱን የሚመስል ልብስ ለብሶ ከመኪና ውስጥ እቃ እያወጣ ነው ማለት ነው። ስለዚህ እናንተ መርማሪ ብትሆኑና ለዩ ብትባሉ የትኛው እንደሆነ በምን ታገኛላችሁ ወይም እንዴት ታገኛላችሁ? 10 ሰከንድ አላችሁ። በደንብ ፈትሹ። ሰዓታችሁ ተጠናቋል። እያጭበረበረ ያለው ሲ ላይ ያለው ነው ማለት ነው። ምክንያቱም ሌሎቹ እንደምትመለከቱት የለበሱት ትክክለኛ ልብሳቸው ነው። እንደገና ደግሞ በደረታቸው ላይ አርማ አላቸው። እንደገና ደግሞ የመገናኛ ስልክ ነገር በወገባቸው ይዟል። እሱ ግን ምንም አልያዘም ማለት ነው። ስለዚህ ሲ ላይ ያለው እያጭበረበረ ያለው የዴሊቨሪ ሰራተኛ ነው ማለት ነው። ካገኛችሁት በጣም ጎበዝ ናችሁ። ካላገኛችሁት ግን በቀጣዩ ለማግኘት በደንብ ስሩ። ወደ ቀጣዩ ጥያቄ እናመራለን። ቀጣዩ ጥያቄ ደግሞ 4 ሰዎች አሉ እንደምትመለከቱት። ከአራቱ መካከል ግን አንደኛው የቤቱን መስኮት ሰብሮ ገብቶ የሰረቀው ሰው ነው። ስለዚህ ፖሊሶች ደግሞ በመኪና መጥተው እነሱን ሊፈትሿቸው ወይም ሊመረምሯቸው ነው። ከነሱ ውስጥ አንደኛው ግን መስኮቱን ሰብሮ የገባ ነው። በምንድን ነው የምታውቁት? እናንተ ብትሆኑ እንዴት ታገኙታላችሁ? 10 ሰከንድ አላችሁ። በደንብ ሞክሩ። ሰዓታችሁ ተጠናቋል። በጣም አሪፍ። መስኮቱን ሰብሮ የገባው ዲ ላይ ያለው ሰው ነው ማለት ነው። ምክንያቱም እንደምትመለከቱት ጫማው ላይ የመስኮት ስባሪዎች አሉት ማለት ነው። ስለዚህ ሌሎቹ ንጹሃን ናቸው። ዲ ላይ ያለው ግን መስኮቱን ሰብሮ የገባው ነው ማለት ነው። በጣም አሪፍ። ካገኛችሁት በጣም ጥሩ፣ ካላገኛችሁት ቪዲዮአችንን ላይክ ታደርጋላችሁ ማለት ነው። ወደ ቀጣዩ ፈተና። የቀጣዩ ፈተና ደግሞ በጣም ቀላል ናት። በመኪና ውስጥ 4 ሰዎች ተቀምጧል። ከአራቱ መካከል ግን 3ቶቹ ተኝቷል፣ እንቅልፍ ይዟቸዋል። አንደኛው ግን የተንቀላፋ ወይም የተኛ የመሰለ ግን እያየ ነው። የትኛው እንደሆነ በትክክል ካገኛችሁ በጣም አሪፍ፣ ካላገኛችሁ ግን ቪዲዮአችን ላይክ አድርጋችሁ እንዲሁም ደግሞ ቻናላችን ሳብስክራይብ ታደርጋላችሁ። ስለዚህ ማነው የተንቀላፋ ያልሆነው ወይም እያስመሰለ ያለው የትኛው ነው? 10 ሰከንድ አላችሁ። በደንብ ሞክሩ።
ሰዓታችሁ ተጠናቅቋል። በትክክል ያልተኛው ወይም እየተንቀላፋ ያለው ነው ሲ ላይ ያለው ነው ማለት ነው። ምክንያቱም ኮፍያ ያለውን ሹራብ አድርጎ የተኛ መስሎት እያየ ነው ማለት ነው። እንደምትመለከቱ አይኑን ከፍቶ እያየ ነው ማለት ነው። ስለዚህ እችኛዋ በጣም ቀለል ያለች ጥያቄ ናት ማለት ነው። ከ10 ስንት እንዳገኛችሁ መጻፍ አለባችሁ ማለት ነው። ቀጣዩ ጥያቄ ገዳዩ ማን ነው? 4 ሰዎች ማዕድ ላይ ወይም ምግብ እየበሉ ተቀምጧል። ከአራቱ አንደኛው ግን አንደኛዋን ሴት ገሏል። የገደለው ማን እንደሆነ በምንድን ነው የምታውቁት? አጠገባቸው ያለውን ነገርና የያዙትን ነገር በደንብ ካያችሁ በኋላ ልታገኙ ትችላላችሁ። 10 ሰከንድ ይሰጣችኋል። በ10 ሰከንድ ውስጥ ግን ገዳዩን ልታውቁት ይገባል፣ ወይም መርምራችሁ ልታረጋግጡት ይገባል ማለት ነው። 10 ሰከንድ ተሰጥቷቸዋል። ሰዓታችሁ ተጠናቋል። ከአራቱ ሰዎች ገዳዩ 4 ቁጥር ላይ ያለው ነው ማለት ነው። ምክንያቱም እንደምትመለከቱት በእጁ መርዝ ይዞ ወይኑ ላይ ሊጨምር ነው ማለት ነው። ስለዚህ በትክክል ካገኛችሁ በጣም ጎበዝ ናችሁ። ሌሎቹ ደግሞ በጣም ተደናግጧል። እሱ ምንም አልመሰለውም ማለት ነው። እናንተ መርማሪ ብትሆኑ የትኛዋን እንደምትመርጡት እናንተ ናችሁ የምታውቁት ማለት ነው። ስለዚህ ከ10 ጥያቄዎች ወይም ከ10 ፈተናዎች ስንት እንዳገኛችሁ ኮመንት ላይ ታስቀምጡልኛላችሁ። እንዲሁም ደግሞ የት ሆናችሁ ይህን ቪዲዮ እንደምትመለከቱ ትጽፉልኛላችሁ። በሌላ ቀን እንመለሳለን። መልካም ጊዜ